ኦራይት ጋይስ እንዴት ናችሁ? በዚህ ቪዲዮ ላይ ዮናስ ሞ ሃው ቱ ለርን ፋስት የሚል ቪዲዮ ለቆ ነበርና ከዛ ቪዲዮ ላይ እስኪ የምንወስዳቸው ነገሮች ካሉ እንመለከታለን። አብራችሁ ይቆዩ። የመጀመሪያው ፕሪንሲፕል የሚሆነው መማር ወይም መስራት ለምትፈልጉት ነገር ታይም ብሎክ አድርጉለት። አንድ አባባል አለ፣ ስራ የሰጣችሁትን ያህል ሰዓት ይወስዳል። የሳምንቱ ስራ 2 ሳምንት ከሰጣችሁት፣ ወር ከሰጣችሁት ይወስዳል። ስራ ኤክስፓንድ ያደርጋል። ኦኬ ሶ ዘ ፈርስት ፕሪንሲፕል ምንድን ነው ያለው? ታይም ብሎክ ማድረግ ነው። ሶ ምንድነው ከዚህ ጋር ፓርኪንሰንስ ነው የሚባል አለ እና ላይክ ዋሬቨር የምትሰሩት ስራ ማለት ነው በዛ ታይም ውስጥ እንድጨርሱት አድርጋችሁ የምትሰሩት ከሆነ አሁን ለምሳሌ የሆነ ስራ ልሰራ አስቤያለሁ። ለምሳሌ ላነብ አስብኩ ልበል እና የሆነ ነገር ላነብ ፈልጌ በቃ ይሄን ነገር በ2 ሰዓት ጨርሰዋለሁ ብላችሁ እንድትሰሩት አድርጋችሁ መስራት ትችላላችሁ። ወይም ደግሞ ያን ተመሳሳይ ስራ ማለት ነው በቃ ዛሬ ሙሉ ቀኑን ስሰራ እውላለሁ ብላችሁ ልትሰሩ ትችላላችሁ ማለት ነው። እኔ በጣም ሲያጋጥመኝ ነበር ነው ስፔሻሊ ፒሲ1 ፒሲ2 እያለሁ በቃ ዛሬ የሆነ ነገር አጠናለሁ እና ላይክ ሙሉ ቀኑን ሳነብ እውላለሁ ማለት ነው። ግን እኮ ላይክ ያጠናሁት ነገር ትንሽዬ ነው። ያንን ነገር በ2 ሰዓት ልጨርሱ ትችላላችሁ። ሶ ኦብቪየስሊ በጣም ይሄ ነገር አሪፍ ፕሪንሲፕል ነው ብዬ አስባለሁ። ግን ላይክ አይ ዶንት ቲንክ ላይክ መጀመሪያ ላይ ያስቀምጠው ባይሆን ጥሩ ነው ብዬ አስባለሁ። 7 ፕሪንሲፕሎች ብሎ ነው የገለጻቸው። እኔ ብሆን መጀመሪያ ላይ አላስቀምጠውም፣ ምክንያቱም ኢትስ ሞር ኦፍ ላይክ ሌሎችን ኮንክሉድ አድርጎ የሚይዝልኝ ነገር ነው ብዬ ስለማስበው። ፐርሰናሊ ለምሳሌ በቃ 3 ፕሪንሲፕል ንገሩኝ ብትሉኝ እኔ ማንኛውም ነገር በፍጥነት ለመማር አንደኛው ዲፕ ፕሮሰሲንግ ያስፈልጋችኋል ብዬ አስባለሁ። ላይክ ነገሮችን የምታዩበት መንገድ ማለት ነው። የሆነ ኢንፎርሜሽን ሲሰጣችሁ ያን ነገር እንዴት ነው የምታዩት የሚለው ነገር ማለት ነው። ከዛ ያን ኢንፎርሜሽን ሪትራይ ማድረግ ከብሬናችሁ ማውጣት መቻል ማለት ነው። አንደኛው የሆነ ኢንፎርሜሽን አለ፣ ያን ኢንፎርሜሽን ብሬናችሁ ውስጥ ማስቀመጥ። ሌላኛው ያን ኢንፎርሜሽን ደግሞ ከብሬናችሁ ማስወጣት ማለት ነው። ከዛ እንደ ሰው ደግሞ ራሳችሁን ሰልፍ ማኔጅ ማድረግ ስትችሉ ማለት ነው። ያ ነገር ደግሞ ታይም ማኔጅመንት አለ። እንደዚህ ብዬ ነው የማስበው ፐርሰናሊ። ግን ኦብቪየስሊ የመጀመሪያው ስለሆነ ወደ ሁለተኛው እንሂድና እስኪ ምን እንደሚል እንመልከት። ሁለተኛው ዲፕ ለርኒንግ እለዋለሁ። ዲፕ ለርኒንግ አንድ ነገር ላይ ሁሉንም ያገኛችሁትን ቪዲዮ በሙሉ ኮንሱም ከማድረግ ይልቅ መማር የምትፈልጉትን ነገር ፒስ ባይ ፒስ ብሬክዳውን አድርጎ እያንዳንዱ ላይ በዴብዝ ለመግባት መሞከር ነው። አይ ቲንክ ከመግባቴ በፊት ቅድም ዲፕ ፕሮሰሲንግ ስላችሁ ነበር ወይም ደግሞ ኢንኮዲንግ ስላችሁ ነበር። ሶ ቤዚክሊ ያን ነው አሁን ለማለት የፈለገው መሰለኝ። እዚህ ጋር ዲፕ ፕሮሰሲንግ በጣም ጠቃሚ የሚሆነው ፕራዮሪቲ ነው ማድረግ ያለባችሁ ብዬ ማስበው ነገር መሰላችሁ። ያን ኢንፎርሜሽን መደጋገም አይጠበቅባችሁም። ለምሳሌ የሆነ ነገር መማር ፈልጋችሁ ያን ነገር ለመማር ታይም ዲፔንደንት ሆናችሁ በዛ ታይም ውስጥ ያን ነገር ሬፒቴሽን ውስጥ አድርጋችሁ በዛ ለመማር ስትሞክሩ ታይም አይበቃችሁም። ስፔሻሊ እያደጋችሁ ስትመጡ ማለት ነው የምትሰሯቸው ስራዎች ይኖራሉ እና ስለዚህ ያ ታይም እያነሰ ይመጣል ማለት ነው። ስለዚህ መስራት ያለባችሁ ስትራቴጂያችሁ ላይ ነው ማለት ነው። ስትራቴጂያችሁን ላይ ለመስራት ደግሞ ዲፕ ፕሮሰሲንግን መስራት አለባችሁ ብዬ አስባለሁ። ስለዚህ እንደዚህ ዲፕ ፕሮሰስ ለማድረግ ወይም ደግሞ የሆነ ነገር ላይ በቃ ዲፕ ለመግባት ምን ማድረግ አለብን የሚለው ነው። ሶ ቤዚክሊ እሱ ያለው ጋር ተስማማለሁ። ግን ምንድነው ፕሮሰሱ ምንድን ነው፣ ይህ ነገር እንዴት ነው የሚከናወነው የሚለውን ስንመለከት እኔ የምጠቀማችሁ 2 ቀላል መንገዶች ልንገራችሁ። አንደኛው ሲምፕሊፋይ ኤቭሪቲንግ ምንድነው፣ ያነብባችሁትን ሊሆን ይችላል፣ የተማራችሁትን ነገር ሊሆን ይችላል፣ ወይም ደግሞ ለመማር የምትፈልጉትን ነገር በሙሉ ሲምፕሊፋይ ማድረግ አለባችሁ። እዛ ሌብል ላይ ካልደረሳችሁ ማለት ነው ያን ነገር አልተረዳችሁትም በደንብ ማለት ነው። ለምሳሌ ኢሰንትሪክ ኮንትሮል ኢንሃንሰስ መስል ሃይፐርትሮፊ አልኳችሁ። አሁን ስለ እነዚህ ተርሞች ሰምቶ ማወቅ ሰው ከሆነ በቃ አዲስ ይሆንበታል። ለምሳሌ ምንድን ነው ኢሰንትሪክ ኮንትሮል፣ ሃይፐርትሮፊዝ ምንድን ነው፣ ላይክ እያንዳንዱን ወርድ ማወቅ አለብን ማለት ነው። ስለዚህ እንደዚህ ለማድረግ አሁን ይህን ነገር ሲምፕሊፋይ ሳደርገው ዌይቱን ስትሰሩ ማንኛውም ኤክሰርሳይዝ ጂም ውስጥ ገብታችሁ ለምሳሌ ባይሴፕስ ከርል ስትሰሩ ነው። ልክ ስትሰሩ ያን ነገር ኮንትሮል ስታደርጉት ወይም ቀስ እያደረጋችሁ ስታወርዱት መስላችሁ በደንብ ያድርግላችኋል አልኳችሁ። አሁን ቅድም ያልኩት ነገር እና አሁን ያልኩት ነገር ሲሚላር ነው፣ አንድ አይነት የሆነ ነገር ነው። ግን ማንኛውም ሰው እንዲረዳው አድርጉት ማለት ነው። ያኔ በቃ ያኔ እናንተ ተረድታችሁታል ማለት ነው። ምክንያቱም ማንኛውም ሌማን ሰው ያንን ነገር እንዲረዳው ማድረግ ኤክስፕረስ ለማድረግ ስለቻላችሁ ማለት ነው። ሁለተኛው ደግሞ ኮምፔሪንግ ኮንትራስት፣ የምታውቁትን ነገር ማወዳደርና ላይክ ማነጻጸር ማለት ነው። ለምሳሌ መማርና ስፖርት መስራት አክቹዋሊ በጣም የሚመሳሰሉ ነገሮች ናቸው አልኳችሁ። ኦኬ እንዴት ምናምን ልትሉ ይችላላችሁ። የመሳሰሉበት ነገር ኦብቪየስሊ ሁለቱም ኢፈርት ያስፈልጋችኋል አልኳችሁ። ለምሳሌ ለመማር ካሰባችሁ ሜንታል የሆነ ኢፈርት ያስፈልገናል ማለት ነው። ካልሆነ ያ ነገር ስሩ ታይም ምንም አይነት ፕሮግረስ ስለማይሰጣል ማለት ነው። ላይክ እንደዛ ስፖርት ልትሰሩ አስባችሁ ራሳችሁን ለመለወጥ ጂም ሰራለሁ ዛሬ ብላችሁ ላይክ በቃ ዛሬ ቤንች ነው የምሰራው፣ ቤንች ፕረስ ነው የምሰራው፣ በቃ የደረት ሰራለሁ ብላችሁ ከዛ ሄዳችሁ ጓደኛችሁን ዛሬ በቃ እስኪ ቤንች ነው የምሰራው አንተ ስራ ላይ ብትሉት ላይክ እናንተ ልትቀይሩ ትችላላችሁ? አትችሉም አይደል? ምክንያቱም ኢፈርት እስካላወጣችሁበት ድረስ ልትለውጡ አትችሉም አይደል? ስለዚህ ሁለቱን ነገር እያነጻጸርኩላችሁ ነው። ግን ደግሞ ኦብቪየስሊ ያንኛው ሜንታል ኢፈርት ነው፣ ይሄኛው ፊዚካል ኢፈርት ነው። ሶ ወደ ሶስተኛው እንቀጥል። ሶስተኛው አይምሯችሁ ውስጥ ድልድዮችን መገንባት። አዲስ ኮንሴፕት እየተማራችሁ ከሆነ ኦልሬዲ ከምታውቁት ነገር ጋር አሶሺየት ለማድረግ መሞከር። ትምህርት የሚሰራው እንደዛ ነው። እስካሁን ድረስ ካዩት በቃ ዲስ ዋን በጣም ጠቃሚ ነው። ኖሌጅ ስኪማ ይባላል። ከዚህ በፊት ከምታውቁት ነገር ጋር ሪሌት ማድረግ ከቻላችሁ ያን ኢንፎርሜሽን
ተረድታችሁታል ማለት ነው። ለመሰላችሁ ከዚህ በፊት የምታውቁት ኢንፎርሜሽን ካለ የሆነ ፕራዮር ኖሌጅ አላችሁ ማለት ነው። ናው አሁን የሆነ አዲስ ኖሌጅ ሲመጣ ያ ኖሌጅ ከዛ ኢንፎርሜሽን ጋር ሪሌት ሆኖ የተቀመጠ ነገር ከሆነ ሚሞራይዝ ማድረግ አይጠበቅባችሁ። ኦልሬዲ ከዛ ጋር የተገናኘ ነገር ስለሆነ ለምሳሌ ቢፎር ካልኳችሁ ዲዩሪንግ ከዛ በኋላ ምን ትላላችሁ? አፍተር ትላላችሁ አይደል? ይህን ነገር መሸምደድ አይጠበቅባችሁ። ኦልሬዲ ከዚህ በፊት የምታውቁት ነገር ነው። በፊት ካለ መካከል አለ፣ ከዛ በኋላ ብላችሁ መግለጽ ስለምችሉ ማለት ነው። ወይም ደግሞ ከላይ ካልኳችሁ መካከል ከታች ትሉኛላችሁ አይደል? ሶ የሆነ አንድ ኢንፎርሜሽን አግኝቼ ከዛ ያንን ነገር በዚህ ኢንፎርሜሽን ኢንተርፕሬት ማድረግ ከቻልኩ ያን ነገር መርሳት አልችልም ማለት ነው። ወይም ደግሞ ለምሳሌ አኪዩት እና ክሮኒክ፣ ለምሳሌ አሁን ሜዲካል ተማሪ ነኝ እና አኪዩት ኤንድ ክሮኒክ ካላችሁ አኪዩት ካለ ኦኬ ነገር በአጭር ጊዜ ያለ ነገር ነው። ክሮኒክ ካለ ረጅም የሆነ ነገር ነው። የሆነ ኢንፎርሜሽን ሳይ አኪዩት ነው የሆነ ነገር ስል ኦኬ ይህ ነገር በአጭር ጊዜ ያለ ነገር ነው። ኦኬ ይሄኛው ማለት ክሮኒክ ነው ማለት ኦኬ ይሄ ነገር ትንሽ ጊዜ የሚወስድ ነገር ነው ትላላችሁ ማለት ነው። እና ፕራዮር ኖሌጃችሁ ጋር ማገናኘት ከቻላችሁ ያን ኢንፎርሜሽን በደንብ ተረድታችሁታል ማለት ነው። አይዞሌት የሆነ ማንኛውም ነገር ማለት ነው ከተቀመጠ ምን ታደርጉታላችሁ? ፎርጌት ታደርጉታላችሁ ማለት ነው። ላይክ እንደ ሜንታል ቮሚቲንግ ብላችሁ ሰቡት። ላይክ የሆነ ነገር በልታችሁ በጣም ከጠገባችሁ በኋላ በጣም ካስጨነቃችሁት ማለት ነው ያን ነገር ቦሚት ነው የምታደርጉት አይደል? ላይክ እንደዛ ሁሉ መሆን ኢንፎርሜሽን ከዚህ በፊት ጋር ማታገናኙት ከሆነ አይዞሌት ነው ስለሚቀመጥ ያን ነገር ትረሱታላችሁ። እና ባይ ፋር እስካሁን ካዩት ዲስ ዋን ኢዝ ዘ ሞስት ኢምፖርታንት ማለት ይችላላችሁ። አራተኛው ኢሚዲየት ፊድባክ ሉፕ ብለዋለሁ። ምንድነች ኢሚዲየት ፊድባክ ሉፕ? ብዙ ሰው አየር ላይ ነው ያለው። ብዙዎቻችን ኢንፋክት ብዙ ነገር ላይ ምናቅ ይመስላል፣ ምንችል ይመስለናል። አይምሮ ይሸውደናል ነገሮችን መስራት እንደምንችል። ኤክስፖዝድ የምንሆነው ግን ሰዎች ፊት ለፊት ወተን መስራት ስንጀምር ነው። የዛኔ ሪያሊቲ በጥፊ ይመጣናል። ምንድነው ኢሚዲየት ፊድባክ? ለምሳሌ የሆነ ነገር ተማራችሁ ልበልና ያ ነገር የተማራችሁት ነገር ትክክል መሆኑ እንዴት ልታውቁ ትችላላችሁ? የሆነ ኤግዛም አላችሁ ልበል። ያ ኤግዛም የምትፈተኑት ከ6 ዊክ በኋላ ከዛ በቃ በዚህ መንገድ አጠናለሁ፣ ይህን ነገር ካጠናው በኋላ አምሹር የተሻለ ውጤት ማምጣት አለብኝ ብላችሁ ታስባላችሁ። ከዛ በኋላ በዛ መንገድ አጠንታችሁ ፋይናሊ 6ኛ ዊክ ደረሳችሁ፣ ኤግዛማችሁን ተፈተናችሁ። ኤግዛማችሁን ከተፈተናችሁ በኋላ እንዳሰባችሁ ታልሆነ ና ላይክ ምን ይሻላል ምናምን ትችላላችሁ። ግን እዚህ ጋር አሁን ምንድነው ኢሚዲየትሊ ፊድባክ አላረጋችሁም። ያንን ስተዲ ሀቢት ትክክል ነበር ወይ የሚለውን ነገር እዛው ላይ ያላያችሁትም ነበር። ስለዚህ 6 ዊክ ጠበቃችሁ ማለት ነው። ሌላኛውን ኦልተርኔቲቭ ልንገራችሁ። ለምሳሌ የሆነ ስተዲ ሀቢት ለመሞከር ፈልጋችሁ ያን ስተዲ ሀቢት ለ2 ሰዓት ሞከራችሁት። ለ2 ሰዓት ሞከራችሁትና እዛው ላይ ማለት ነው ያን ነገር ራሳችሁን ፈተናችሁበት ማለት ነው። ኦኬ እንዴት ነው ይሄን ነገር አስተውሳለሁ እንዴ ብላችሁ ራሳችሁን ጠይቃችሁ ከዛ ያን ነገር ማስተውስ ካልቻላችሁ የሆነ ችግር አለ ማለት ነው። እዛው ላይ መቅረፍ አለባችሁ ማለት ነው። የግዴታ ኤግዛሙን መጠበቅ አይጠበቅባችሁም። ስለዚህ እዛው ላይ ኢሚዲየት ፊድባክ ያስፈልጋችኋል ለሁሉም ነገር ማለት ነው። ስፔሻሊ ስኪል ዴቨሎፕ ለማድረግ ለምሳሌ ላተንት ለርኒንግ ይባላል። የሆነ ቲዮሪ አለ። ለምሳሌ ጫማ ማሰር ነው ብላችሁ አሁን ጫማ ማሰር ቀላል ነገር ነው አይደል? ጫማ ማሰርን ብዙ ጊዜ የሚወስድባችሁ እዛው ላይ ጫማውን አንስታችሁ እዛው ላይ ስለምታስሩት ነው። ነገር ግን ስኪል የሆኑ ነገሮች ኢሚዲየት የሆነ ፊድባክ አናገኝም። ለምሳሌ ጫማ እያሰራችሁ አንደኛውን ብትሰጡት እዛው ላይ ይበላሽባችኋል። ኖ ሶሪ ብላችሁ እዛው ላይ ትመልሱታላችሁ። ላይክ እንደዛ ለርኒንግም ፊድባክ ያስፈልገናል ማለት ነው። ካልሆነ ሎንግ ተርም ከደረሰ በኋላ ያን ነገር ለማስተካከል በጣም አስቸጋሪ ስለሚሆንብን። 5ኛ ፕሮግረስ ኦቨር ፐርፌክሽን። ብዙዎቻችሁ ያለባችሁ ችግር ኦነስትሊ እኔ በቃ ስሰራ ጥንቅቅ አድርጌን መስራት ነው የምፈልገው፣ የሚያምር ነገር ነው አውትፑቴ እንዲሆን የምፈልገው። አብዛኞቻችን የሚያስቸግረን የሆነ ነገር ለመማር ስናስብ የመጀመሩ ፓርት ነው እና ለመጀመር ደግሞ የሚያስጨንቀን ነገር ፐርፌክሽኒስት መሆናቸው ነው። የሆነ ነገር ካልተሟላ ጥንቅቅ ካላለ ማድረገው ነገር በቃ ሪሊ የሚፈልገውን ነገር ካልሰጠኝ ለምን እሞክራለሁ የማይቀር ምናምን ትላላችሁ። እና በጣም ዘሞስት የገረመኝን ነገር ልንገራችሁ። እዚህ ጋር 2 ብሬን ፓርት አለ። እዚህ ጋር አጠር አድርጌ ልንገራችሁ። ኮርቴክስ የሚባል አለ፣ ባዛል ጋንግሊያ የሚባል አለ። በቃ አዲስ ነገር እንድትማሩ የሚያደርጋቸው ነገር ኮርቴክሳቸው ነው። ከዛ ባዛል ጋንግሊያ ደግሞ ከዚህ በፊት የነበራችሁን ሀቢት የሚያስቀምጥላችሁ ነው። አውቶማቲክ የሆነ ነገር ማለት ነው። ለምሳሌ የሆነ ነገር መማር ፈለጉ እና ያን ነገር ለመማር ስታስቡ ማለት ነው ኮርቴክሳችሁ አክቲቬት ይሆናል። ከዛ የሆነ ነገር መማር ትሞክራላችሁ። ልክ የሆነ ሰዓት በኋላ ማለት ነው ባዛል ጋንግሊያችሁ ይመጣል። ከዛ ከዚህ በፊት የምታስቡት ነገር ፐርፌክሽኒስት ከሆናችሁ ያ ነገር ያ ባህሪያችሁ ይገባል ማለት ነው። ምክንያቱም አውቶማቲክ ነው፣ ምንም ኢነርጂ አያስፈልግም እዛ ውስጥ ለመግባት። ከዛ በኋላ እንደዚህ ካልሆነማ ይህን ነገር መጨረስ አልፈልግም ምናምን ትላላችሁ ማለት ነው። ለእኔ በጣም ጎድቶኛል። ኢንፋክት ማለት ነው ጋይስ ይህን ቪዲዮ የምሰራው ስፖንታኒስ በሆነ መንገድ ነው እና ፐርፌክሽኒስት አልሆንኩም። ማታ ነው ግቢያችን እንዴት አያችሁት? ከጀርባ ምናምን እንዴት ነው? ማታ እንዴት ነው? ተመቻችሁ? እስካሁን ድረስ ከወደዳችሁት እስኪ ኮሜንት ላይ አሳውቁኝ። ግቢያችሁ ያምራል ወይም ደግሞ ምንድነው ማወቅ ብትፈልጉት ነገር ካለ ብትነግሩኝ ደስ ይለኛል። ወደ ስንተኛው ላይ ወደ ቀጣዩ እንገባለን ማለት ነው። 6ኛ ኦብሴሽን ነው። ከልክ በላይ የሆነ መውደድ፣ ከነገሩ ጋር በጣም አታችድ መሆን። እንዲሁም የሆነ አንድ ስፔክትረም አለ። የሆነ ነገር ለመስራት ስትፈልጉ የሚያስፈልጋችሁ አንደኛው ሞቲቬሽን ነው። ያን ነገር ለመስራት ስታስቡ ሞቲቬትድ ናችሁ ወይ ነው። እና ያን ነገር ሞቲቬሽን ያልቃል። ላይክ ሞቲቬሽን የተቀመጠ ኤነርጂ ነው፣ ኮንዘርቭ የምታደርጉት ነገር ነው። እና ላይክ ያን ነገር ተጠቀማችሁበት በኋላ
ያ ነገር ያልቃል ማለት ነው። ስለዚህ ምን ያስፈልጋቸዋል? ዲሲፕሊን ያስፈልጋቸዋል። ዘን አሁንም ዲሲፕሊንም ያልቃል ማለት ነው። ነገር ግን ኦብሰስድ ከሆናችሁ ሪሊ ያንን ነገር ከፈለጋችሁት ከልባችሁ ከፈለጋችሁት ማለት ነው ያ ነገር የሚያልቅ ነገር አይደለም እና ኦብሰስድ ደግሞ በጣም ጠቃሚ ነው። ሰባተኛው እና ለዚህ ቪዲዮ የመጨረሻው ግን እጅግ በጣም ኢምፖርታንት የሚሆነው የለርኒንግ ቴክኒክ ደግሞ ሰዎች ማስተማር ነው። ማስተማር አይምሯችሁ ውስጥ ያለውን የእውቀት ጋፕ ያሳያችኋል። የተማራችሁትን ነገር ለሰው ማስተማር በቃ ዘ ቤስት ወይ ነው ያንን ነገር ለመማር። ምክንያቱም ለመሰላችሁ ኢማጂን የሆነ መጽሐፍ አነበብኩ ልበልና ያን መጽሐፍ ለማስተማር ስሞክር አንደኛ ማስበው ነገር ኦዲየንሱ ምንድን ነው ነው። ያ ኦዲየንስ ማን ነው? ያ ኦዲየንስ ይህን ነገር እንዴት ብዬ ላስረዳው እችላለሁ? እሱ በሚገባው መንገድ እንዴት ላስረዳው እችላለሁ ብላችሁ ታስባላችሁ። እና ከማስተማር ደግሞ አንድ ነገር መጨመር የምፈልገው ነገር ለህፃኖች ማስተማር ብላችሁ ደግሞ ሰቡት። ለአንድ 10 ዓመት ልጅ የገባችውን ነገር ኤክስፕረስ ለማድረግ መሞከር ለምንድን ነው የከባድ የሚሆነው? ኢማጂን አንድ 10 ዓመት ልጅ አሁን ለምሳሌ ስለ ራንደምሊ ስለ አንድ ፓቶሎጂ እኔ ላስረዳው ብል ምንድን ነው የምታወራው የሚል ገብታችኋል? በሱ ደረጃ ወርጄ ያንን ነገር ማስረዳት ይኖርብኛል ማለት ነው። አሁን ማስተማር ለሰው ይህ የሚያክል ሲግኒፊካንት አይደለም። እንዴት ነው የምታስተምሩት ያንን ነገር? ለምሳሌ እኔ ማስተምረው ያንን ነገር ኦኬ፣ ዛሬ ማስተምራችሁ ስለ ኦስሞሲስ ነው። ኦስሞሲስ ማለት እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ ነው ማስረዳው ወይስ ኦኬ ኦስሞሲስ ማለት አክቹዋሊ ኢት ሪሌትድ ቱ ዚስ ቲንግ ብዬ አናሎጂ የፈጠርኩ ነው ማስተምረው ነው። ሶ አናሎጂ መስራት ከቻላችሁ ያን ነገር ኤክስፕረስ ማድረግ ከቻላችሁ ያን ነገር ተረድታችሁታል ማለት ነው። እና በአጠቃላይ ቪዲዮ በጣም አሪፍ ነው። ለርን ፋስት ለማድረግ በጣም ጠቃሚ ነው ብዬ አስባለሁ። ታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቪዲዮ ሙሉ ብታዩት አሪፍ ነው ብዬ አስባለሁ። ለርኒንግ ፋስት ለማድረግ የሚያስፈልጉን 3 ነገሮች አሉ ብያችሁ ነበር። አንደኛው ኢንኮድ ማድረግ ነው። ነገሮችን እንዴት ነው የሆነ ኢንፎርሜሽን ሲኖር ያንን ኢንፎርሜሽን ፕሮሰስ አድርጋችሁ በቃ ይህ ነገር ጠቃሚ ነው አይደለም ብላችሁ የምትለዩበት መንገድ ማለት ነው። ፊልተር ለውት ካደረጋችሁት በኋላ ደግሞ ብሬናችሁ ጋር ተቀመጠ አይደል? ከብሬናችሁ ጋር ከተቀመጠ በኋላ ያን ኢንፎርሜሽን አውጥታችሁ ደግሞ ሪትሬቭ ስታደረጉት ደግሞ ስትጠቀሙበት ደግሞ እንዴት ነው ሪትራይ የምታደርጉት የሚለው ነገር ነው። ሶስተኛው ሰልፍ ማኔጅመንት ነው። ይህ ነገር በሙሉ ፖይንትለስ ነው ራሳችሁን ማኔጅ ማድረግ ካልቻላችሁ። ማኔጅመንት ሊሆን ይችላል። ፕሮክራስቲኔሽን፣ እንዴት ነው ራሳችሁን ፕሮክራስቲኔት ስታደርጉ ወይም ደግሞ ነገሮችን ለነገ የማስተላለፍ ችግር ካለባችሁ ያን ነገር እንዴት ነው ፊክስ የምታደርጉት ሊሆን ይችላል። እንዲሁም ደግሞ ታስክ ማኔጅመንት፣ ለምሳሌ ፕራዮሪቲ መስጠት ማለት ነው። ይህን ነገር ዛሬ ማድረግ አለብኝ፣ ይህን ነገር ነገ ማድረግ አለብኝ ብላችሁ መምረጥ መቻል። ምክንያቱም ለርኒንግ ማለት ሆሊስቲክ የሆነ ነገር ነው እና አንዷን ብቻ ነገር ለመማር መሞክር ያ ኦፍኮርስ ለመጀመር ትክክል ናቸው። ከአንዷ ነገር ለመጀመር ያለብን ነገር ግን ሆሊስቲክ አድርጋችሁ ደግሞ ማሰብ አለባችሁ። ቢገር ፒክቸር ውስጥ ምንድን ነው የሚለውን መረዳት አለብን። ካልሆነ አንዷን ብቻ ቀይረን ያንኛው ምን ይሆንብናል ማለት ነው፣ ክፋት ይሆንብናል። ስለዚህ ሁሉ ነገር መረዳት አለብን። ግን ምንጀምረው ቀስ አድርገን ከትንሹ ነው ማለት ነው። ይህ ቪዲዮ እንዴት አያችሁት? ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁ ነገር ካለ ወይም ደግሞ ይሄ ነገር አልተረዳሁም ተሳስተሃል የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እሱን ነገር ማስተካከል ይሆናል ማለት ነው። አዞሎይስ ይህ ቪዲዮ ጠቃሚ ካገኛችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ኔክስት ታይም እስክገናኝ ፒስ